ጤና ይስጥልኝ አድማጭ ተመልካቾች እንደምናረፈዳችሁ የሰዓቱን አበይትና መሰበር ዜናዎች ይዤ ቀርብ ያለው። በቅድሚያ ማረስተ ዜናዎቹን በማስቀደም ጀምራለሁ። አድማጭ ተመልካቾች ሁለት ሰበር ዜናዎችን ይዤ ቀርብ ያለው። አንደኛው በአርሲ ስለሚገኙ ክርስቲያን ወንድሞቻችን ሲሆን ሌላኛው ደግሞ አረጋ ከበደ ከሞት ማምለጣቸውን የሚገልጽ ነው። ሁለቱንም እንደየቅደም ተከተላቸው እንደሚከተሉ አቀርባለሁ። በምስራቅ አርሲ ኦርቶዶክሳውያን ግድያና የወጣቶች አፈና አሁንም ተባብሶ እንደቀጠለ የአካባቢው ምዕመናን ገለጹ። በትላንትናው ለህዳር 1 ቀን 2018 ዓ.ም ልዩ ቦታው ጠለት ቅዱስ ገብርኤል በተባለ አካባቢ ከጧቱ 3 ሰዓት ገደማ 3 ኦርቶዶክሳውያን በአውድማ ላይ እህል እየወቁ ባሉበት በጥይት ተደብድበው በግፍ መገደላቸውን ከአካባቢው የደረሰን መረጃም ያመላክታል። ከተገደሉት ምዕመናን መካከል ዲያቆን ኢዮብ እጅጉ፣ ጥላሁን ቦጌና ህፃን ጻድቃን ሰራዊቱ የተባሉ ኦርቶዶክሳውያን ይገኙበታል። ስርዓተ ቀብራቸው በጠለት ቅዱስ ገብርኤል ቤተክርስቲያን በትላንትናው ዕለት ህዳር 1 ቀን 2018 ዓ.ም ከቀኑ 7 ሰዓት ላይ ተፈጽሟል። በተጨማሪም ከዚህ ቀደም በነበሩ የኦርቶዶክሳውያን አፈናና ግድያ በተመለከተ መረጃ አቀብላቸዋል በሚል ምክንያት የአካባቢው ወጣት ምዕመናን ወዳልታወቀ ስፍራ ታስረው እየተወሰዱ እንደሚገኙ ምዕመናኑ ለማህበረ ቅዱሳን ቴሌቪዥን ተናግረዋል። በስፍራው ላይ የጸጥታ ኃይል ቢኖርም የሰብአዊ ድርጊቱ አፈናና ግድያው ተባብሶ መቀጠሉን ያገኘነው መረጃም ያመላክታል። ስለ ጉዳዩ ተጨማሪ መረጃ ለመጠየቅ የቅድስት ቤተክርስቲያን መዋቅር ወደ ሆነው የሀገረ ስብከቱ ስራ አስኪያጅ እንዲሁም የዞኑ የጸጥታ ዘርፍ ኃላፊ የእጅ ስልክ ላይ በተደጋጋሚ ብንደውልም ለማግኘት ያደረግነው ሙከራ ሳይሳካ ቀርቷል። ከዚህ ጋር በተያያዘ በአሁኑ ሰዓት ሴቶችና ህጻናት አካባቢውን ለቀው ርቻ ወደሚባል ቦታም እየሸሹ እንደሆነ የደረሰን መረጃም ያመላክታል። ይህ በእንዲህ እንዳለ ክርስቲያኑ በራሱ የሃይማኖት አባቶች ተከዳ። ታሪክ ራሱን ደግሟል። በ1990ዎቹ አጋማሽ አካባቢ ላይ በጅማ ተፈጽሞ የነበረውን የክርስቲያኖች ጭፍጨፋን ሃይማኖት ተኮር ጥቃት አይደለም በሚል ያስተባበሉት የዛነው ዲያቆን የአሁኑ ቀሲስ ታጋይ ታደለ አሁንም የአርሲውን ሃይማኖት ተኮር ጭፍጨፋን በማደባበስና ለብልጽግናው ቡድን በሚመች መልኩ መግለጫ በመስጠት በክርስቲያኖች እልቂት ላይ ዳግም ተሳልቀዋል። በ1990ዎቹ አጋማሽ በኦሮሚያ ክልል ጅማ ዞን የኦርቶዶክስ እምነት ተከታዮች ላይ ተፈጽሞ የነበረውን ዘግናኝ ጭፍጨፋ በወቅቱም አጣርቶ ለህዝቡ ይፋ እንዲያደርግ ተቋቁሞ ከነበረው ኮሚቴ መካከል የዛኔው ዲያቆን የአሁኑ ቀሲስ ታጋይ ታደለ አንዱ አባል ነበሩ። በወቅቱ ኮሚቴው አጣራሁት በሚል ባወጣው መግለጫ ግጭቱ ሃይማኖትን መሰረት ያደረገ አይደለም በሚል እውነታውን ሽምጥጥ አድርጎም ክዶም ነበር። ታሪክ ራሱን ደግሟል። በተመሳሳይ ሰሞኑን በአርሲ ዞን በኦርቶዶክስ እምነት ተከታዮች ላይ የተፈጸመውን ዘግናኝ ጭፍጨፋ ጥቃቱ ሃይማኖትን መሰረት ያደረገ አይደለም በሚል የዋሹ ሲሆን በተጨማሪም ከድርጊቱ ፈጻሚዎች መካከል ፋኖ አንዱ ነው በሚል ሐሰተኛ መረጃ ማሰራጨታቸውን ሚዲያችን ተመልክቷል። ጥቃቱ ሃይማኖት ተኮር አይደለም ብሎ መግለጫውን ያወጣው የሃይማኖቶች ህብረት ጉባኤም ነው። በዚህም መላውን የኢትዮጵያ ህዝብን አሳዝኗል፣ አስደንግጧልም። በሚያሳዝን ሁኔታ አርሲ ላይ ፋኖም አለ በሚል ፋኖም ጥቃቱን ፈጽሟል ሲሉ ህዝቡን እናሞኛችሁ፣ አይናችሁን ጆሮአችሁን ድፈኑ ሲሉም ለህዝቡ ያላቸውን ንቀት ገልጸዋል። ጋዜጣዊ መግለጫው ሲሰጥ ግን አርሲ ላይ ፋኖ ምን ይሰራል የሚል ጥያቄ ያነሳ አንድም ጋዜጠኛ የለም። ምክንያቱም የሚደርስበትን ያውቃልና። አሁን በቀጥታ ከአማራ ክልል ወደ ተሰማው ሰበር ዜና አልፋለሁ። የአማራ ክልሉ ፕሬዝዳንት ተብዬ አቶ አረጋ ከበደ ላሊበላ ላይ ጥቃት ተፈጸመባቸው። በአፋባሃ ምስራቅ አማራ ቀጠና ሚኒሊክ እዝ ግዙፉ ላስታ ጀነራል አሳምነው ጽጌ ኮር ተከዜ ክፍለ ጦር 3ኛ ሻለቃና የክፍለ ጦሩ መካናይዝድ በጋራ በመሆን በትላንትናው ዕለት ህዳር 1 ቀን 2018 ዓ.ም ከጧቱ 2 ሰዓት ተኩል እስከ ረፋዱ 3 ሰዓት ተኩል በወሰዱት ጥቃት የክልሉ ፕሬዝዳንት ነኝ የሚሉት አቶ አረጋ ከበደ ከባህር ዳር ኤርፖርት በመነሳት ላሊበላ ዓለም አቀፍ አውሮፕላን ማረፊያ ደርሰው ወደ ላሊበላ ከተማ በማቅናት ላይ ያሉ
ሽምሻሃ አየር ማረፊያ አጠገብ ልዩ ስሙ በርታ በተባለ ቦታ ድንገተኛ የተጠና ጥቃት ተፈጽሞባቸዋል። በተወሰደባቸው መብረቃዊ ጥቃት ከ10 በላይ ቀይ ቦኔቶ ለባሽ አጃቢዎቻቸው የተደመሰሱባቸው ሲሆን ፕሬዝዳንቱም ለጥቂት ከፋኖ በትር እንዳመለጡና ከአየር ማረፊያው ቅርብ እንደነበሩና መንገድ ቀይረው በሌላ አቅጣጫም ፈርጥጠዋል ሲል የሚኒልክ እዝ ህዝብ ግንኙነት መምሪያም አሳውቋል። በመጨረሻም አገዛዙ ብልጽግና የመጨረሻ እቅታ ላይ እንደሚገኝና የአለባብሰው ቢያርሱ የአዳራሽ ዲስኮር ህዝቡን እንደማያደናግረውና የፋኖ የድል ችቦ የአማራ ህዝብ ሰቆቃ የሚያበቃበት ዘመን እውን የሆነ መምጣቱን የተከዘ ክፍለ ጦር ዋና አዛዥ አርበኛ ኮማንዶ ዘላለም ሲሳይ ገልጿል። የክልሉን ህዝብ በከባድ መሳሪያ የሚያስጨፈጭፉት አቶ አረጋ ከበደም እሳቸውም የከባድ መሳሪያ ጥቃት ተፈጽሞባቸዋል። ተላላኪነትና ባንዳነት ልዩ መገለጫቸው ነው የሚባልላቸውና መራዋል የሚሉትን ህዝብ ከኦህዴድ ብልጽግና ጋር በመሆን በከባድ መሳሪያ እያስጨፈጨፉ የሚገኙት አረጋ ከበደ ላሊበላ ከተማ እግራቸው ከመርገጡ በፋኖ መካናይዝድ ክፍል ከባድ ጥቃት የተፈጸመባቸው ሲሆን እሳቸው ለጥቂት ሲያመልጡ ነገር ግን ከ10 በላይ የአየር ወለድ ኮማንዶ አጃቢዎቻቸው መገደላቸውን ሚኒሊክ እዝ ለሚዲያችን በላከው መረጃም አሳውቋል። ጥቃቱ ድንገተኛና ኃያል ነው የተባለ ሲሆን ከጥቃቱ በመሸሽ ተሳፍሮበት የነበረው አውሮፕላንም ከመጋየት ለጥቂት መትረፉም ነው የተረጋገጠው። ይህ በእንዲህ እንዳለ እዚሁ ወሎ ላይ የምሬ ወዳጁ ጦር ተአምር እየሰራ ነው። ከወልዲያ በቅርብ ርቀት አመየ ሚጫም ተብሎ በሚጠራው አካባቢ ላይ በተፈጸመ ደፈጣ ጥቃት አንድ ኦራል ሙሉ ያገዛዙ ወታደር ሙትና ቁስለኛ ተደርጓል። ምስራቅ አማራ ኮር ዞበላምባ ክፍለ ጦር 6ኛ ሻለቃ ከመርጦ ወደ ወልዲያ ከተማ ይጓዝ የነበረም የአገዛዙ ሰራዊት ላይ አመያ ሚጫ በሚባል ቀጠና ደፈጣ በመያዝ በፈጸሙት ጥቃት ኦራሉ ላይ የነበረው ሙሉ ለሙሉ ሙትና ቁስለኛ በማድረግ እንዲሁም በእግር ይጓዝ የነበረውን ከሙትና ቁስለኛ የተረፈውን በትንትኑን በማውጣት ከባድ ሰብአዊና ቁሳዊ ኪሳራ በማድረስ ታላቅ ጀብዱ ፈጽመዋል ሲል የዙ ህዝብ ግንኙነት መምሪያም ለሚዲያችን በላከው መረጃም አስታውቋል። በቀጣይም የፋሽስቱ ብልጽግና አገዛዝ ሰራዊት ላይ የሚወሰደው እርምጃ በደፈጣ ጥቃት እረፍት በመንሳትና በማዋከብ እንዲማረር በማድረግ ሲያመች በመደበኛ ውጊያ በመደምሰስና በመማረክ ብሎም በማስኮብለል አገዛዙን የማፈራረስ ስራ ተጠናክሮ ይቀጥላል ያለው እዙ በህዝብ ግንኙነቱ መምሪያ በኩል ለሚዲያችን በላከው መረጃ። አድማጭ ተመልካቾቻችን በወሎ እየተሰሩ ያሉ ጀብዶች በየቀኑ አስደማሚም አስደንጋጭም እጅግ ተአምራዊ ናቸው። በወሎ የተገነባው ጦር እጅግ ያስደንቃል። ይህ በእንዲህ እንዳለም በመጨረሻም አድማጭ ተመልካቾቻችን በመላው ኢትዮጵያ ያለውን ወቅታዊ ሁኔታ በደቡብ የተነሳውን አመጽ እንዲሁም በአማራ ክልል እንዲሁም በሌሎች የኢትዮጵያ ክፍሎች ያሉትን ወቅታዊ ሁኔታ በተመለከተ የኤኤምኤስ ጋዜጠኞች ያደረጉትን ወቅታዊ ቆይታ በአጭሩ አድምጠን እንመለስ። ባህር ዳር በቅርብ ርቀት የሚገኙ ወረዳዎች እንኳን በሚሄዱበት ጊዜ በታንክ ወይም ደግሞ በሌሎች መሳሪያዎች ታጅበው ነው ሰው እንደምንም ደርሰው ነው የሚመለሱት። ይሄ ክልሉ ተረጋግቷል አያስብለው። ጠቅላይ ሚኒስትሩ በቅርቡ እንዳለው ከጎንደር ጎርጎራ ስራ ለመስራት በመከላከያ መታጀብ አያስፈልግም ብሏል። ሪሊ እንደዚህ ማድረግ የለብንም ህዝቡ ይሄን ነገር ሊያስቆም ይገባል ብያለው ነው የተናገረው። ግን ከጎንደር ቆላ ድባ 25 ኪሎ ሜትር ነው መሄድ አትችልም። የአንድ ብልጽግና ባለስልጣን ደፍሮ ከጎንደር ቆላ ድባ መሄድ አይችልም። አንድ የብልጽግና ባለስልጣን ሳይታጀብ ኮብራውን አስነስቶ ከባህር ዳር አዴት ከባህር ዳር መራዊ ወይም ደግሞ ከባህር ዳር አሙሲት መሄድ አይችልም። ሳይታጀብ ነው ማለት። በየገጠሩ ያለው ወረዳው ራቅ ስትል የሚያጋጥም ማን እንደሆነ ታውቀዋለህ። ስለዚህ አብዛኛው የአማራ ክልል በፋኖ ቁጥጥር ስር ነው ያለው። እኔ ለአማራ ክልል ባለስልጣናትም የምናገረው ነገር ነው። በዚህ ሁኔታ ውስጥ ልክ መከላከያ የመጀመሪያውን ዓመት ላይ ሞከረ፣ አልቻለም። ቀጥሎ ሞከረ፣ አልቻለም። ከዚህ በኋላ እንዴት ይችላል? ከዚህ በኋላ እንዴት ክልሉ ሊቆጣጠረው ይችላል? አንድ ነገር ማትችል ከሆነ በዛው መንገድ በተደጋጋሚ ያንን ነገር እፈታለሁ ብለህ ብትል ያንኑ ነገር ከማምረት ውጭ ሌላ አዲስ ነገር ልታመጣ አትችልም። ስለዚህ የአማራ ክልል ባለስልጣናት እንኳን ድምጽ ባይኖራቸው የመከላከያ አዛዦች ድምጽ አለን የሚሉት ደጋግሜ የሞከርከው ነገር የማይሳካ ከሆነ
እንደማይሳካ አምነ ሌላ መፍትሄ እንዲፈለግ ነው መጣር ያለብን። ገና ፍሮም ዴይ ዋን ነው የአማራ ክልል ችግር ጦርነቱ እንደተነሳ የአማራን ክልል ችግር በጦርነት አታሸንፉትም፣ ፋኖን በጦርነት ማሸነፍ አይቻልም፣ ክልሉን በኃይል አትቆጣጠሩትም ብለን የተናገርነው ገና ኢሳት ላይ እያለ ነው ኤምኤስ እንደተመሰረተ አይ ቲንክ በዚህ ጉዳይ የለቀቁ ጓደኞቻችን የሚያስታውሱት ነው። አትችሉም፣ ጂኦግራፊካሊ በጣም ሰፊ ነው፣ ህዝቡ ከልቡ ነው እየታገለ ያለው። ኦኬ ስለዚህ ከልቡ እየታገለ ያለውን ህዝብ እውነተኛ ለመብቱ እየታገለ ያለን ህዝብ በኃይል ማንበርከክ አትችሉም ብለን ተናግረን ነበር። ይሄው ምንድነው እየሆነ ያለው? ክልሉን ከማውደም ውጭ የተወሰኑ ፖኬት ከተሞችን ከመቆጣጠር ውጭ የተወሰኑ ሃይዌዎችን አልፎ አልፎ ከመቆጣጠር ውጭ ያው እሱንም ግማሹን ፋኖ ግማሹን መከላከያ ነው የሚቆጣጠረው። ክልሉ መቆጣጠር አልተቻለም። ነገም አይቻልም፣ ከነገ ወዲያ አይቻልም፣ ከነገ ወዲያ አይቻልም፣ ከዓመት በኋላ አይቻልም፣ ከ2 ከ5 ዓመት በኋላ አይቻልም። ስለዚህ ሌላ መፍትሄ ነው መፈለግ ያለበት። የክልሉ ቀውስ እየተባባሰ ነው። አማራ ክልል እንግዲህ 1/3 የሚሆነው የሀገሪቱ አካባቢ እየተባባሰ ነው ቀውሱ። ኦሮሚያ ክልል ቀውሱ እየተባባሰ ነው። አሁን ደግሞ ቅድሞ እንደማገኝ እንዳልከው ከመምህራን ደሞዝ ጋር ተያዘ ቀውሱ እየተባባሰ ነው። ከኑሮ አሁን ደግሞ የሚጨምረው የደሞዝ ጭማሪ የኑሮ ውድነቱ ደግሞ የበለጠ ያባብሰዋል። እሱም እንደገና ቀውስ ይወልዳል። በዚህ ላይ የትግራይ ቀውስ ተነስቷል። በዚህ ላይ ከኤርትራ ጋር ያለው ቀውስ አለ። ሀገሪቱን ቀውስ በቀውስ ነው ያደረጋት አንድ ቀውስ መሪ ማለት ይችላል። እኔ በኢትዮጵያ በዚህ ደረጃ ድሮ ገና በደርግ ጊዜ እንዲህ አይነት ነገሮች ተከሰቱ ነበር። በመጀመሪያዎቹ የስልጣን ዓመታት ላይ በታሪክ እንዳነበብ ነው። አሁን ያለው ሁኔታ ግን አይ ቲንክ ከዛም የባሰ ነው የሚመስለኝ። ነገሮች ከአቅም በላይ እየሆኑ ነው። ይሄ ሁሉ ድምሩ ምንድነው? አሁን ዛሬ የአዲስ አበባ ሰው ምንም የማይነካ የሚመስለው ነገ ወደ አዲስ አበባ ይመጣል። ይሄ ችግር ሄዶ ሄዶ ኢትዮጵያን ከማፍረሱ በፊት ነው ልናስብበት የሚገባው። የመጣንበት መንገድ የአማራ ክልልና እያፈረሰ ነው፣ ኦሮሚያ ክልልን እያፈረሰ ነው። ኦልሬዲ ትግራይ ክልልን ለማፍረስ ጫፍ ደርሷል። ኢትዮጵያን የማያፈርስበት ምክንያት አይኖርም። ምስራቅ አፍሪካን የበለጠ የማይወድምበት ምክንያት አይኖርም። ስለዚህ ኢትዮጵያውያን ቆም ብለው ሊያዩ ይገባል። ነገ የማንቆጣጠረው እንትን ውስጥ ሙሉ በሙሉ ከመግባታችን በፊት ዛሬ ነው ልናስብ የሚገባው። ዛሬ ነው መፍትሄ መፈለግ ያለበት። መንግስት በኃይል ማንበርከክ አይችልም። በቃ ያ ጊዜ አልፈዋል። ስለዚህ ሀገር ሳይፈርስ ትንሽ ሊና ያላቸው ሰዎች ካሉ ኦኬ እንዲህ አይነት በስልጣን ያበዱ በስልጣን የሰከሩ በስልጣን የቀወሱ መሪዎችን ኖ ማለት መቻል አለበት። ኖ ብሎ መታገል አለበት። ኦኬ ጥሩ ነው፣ እንቅስቃሴዎች እየተጀመሩ ነው። በተለያዩ አካባቢ መደፋፈሮች እየመጡ ነው። ግን ደግሞ ዜጎች ማወቅ ያለባቸው በየቦታው ተቃውሞዎችን ቢያደርጉ እውነት ለመናገር ራይት ነው መከላከያ ሰራዊቱን ጸጥታ ተቋሙ ሊቆጣጠሩ አይችልም። መላ ሀገሪቱን መቆጣጠር አይችልም። ወታደሩ እንዳልኩት በአማራ ክልል ችግር ተጠምዷል። ወታደሩ በኦሮሚያ ችግር ተጠምዷል። ስለዚህ ደቡብ አካባቢ የሚደረግ ተቃውሞ፣ አማራ ክልል የሚደረግ ተቃውሞ፣ ሶማሌ የሚደረግ ተቃውሞ፣ አፋር የሚደረግ ተቃውሞ፣ ድሬዳዋ የሚደረግ ተቃውሞ መከላከያው አይቆጣጠረውም። አቅሙ በላይ ነው። ፖሊሱ አይቆጣጠረውም። ከአቅሙ በላይ ይሆናል። ድምፅህን ለማሰማት ጊዜው አሁን። ነገ ኢትዮጵያ ከደከመች ከፈረሰች በኋላ ኦልሬዲ ይደክማለች መድከም። ብናለቅስ እየየ ብንል የሚሆን ነገር ነው። ስለዚህ ዛሬ ተቃውሟችን በመግለጽ ይሄ ነገር እንዲቆም መታገል መጀመር አለብን የሚል መልእክት ነው ለማስተላለፍ የምፈልገው። ወንድማገኝ በዚሁ ላይ አጠቃል። መልካም ፋሲል፣ አመሰግናለሁ። መርዶ ለጋሪ ለመሆን አይደለም፣ ጨለምተኛም አይደለንም። መሬት ላይ ያለው ነገር የሚነግረው ግን ቀውሱ ሀገሪቷን ጭልጥ አድርጎ ከማውደሙ በፊት የቀውስ ጠማቂዎችን ገለል በሉ የማለት ድፍረት ሊኖረን ይገባል። አሁን አዲስ አበባ ሰው ቤቱ ስላለመጣል ፋሲል ቤቱ ያልደረሰው የለም። እንደ ጠበል ጣድቅ ተቋርሶታል። ከሰሞኑ ከአዲስ አበባ ያሰባሰብናቸው መረጃዎች በግብር ጫና የደነዘዘ መካከለኛ ነዋሪ ከአይምሮ በላይ ሆኖበታል። ትንሽ ኑሮን ለመደጎም ቤት አከራይቶ፣ አንዳንዶቹ ደግሞ አጥሩ ላይ ትንሽ ሰርቶ የሚሰራ የአዲስ አበባ ነዋሪ የአዲስ አበባ ያዳነች ቡድን የጣለው ግብር ከአቅም በላይ ሆኖ መክፈል አልቻለም። አንዳንዱ 100,000 አንዳንዱ በሚሊዮን ተጠይቆ መክፈል ያልቻሉት ሱቃቸውን እየዘጉ ቅጣቱን እየከፈሉ ወደ ዜሮ እየገቡ ነው። አንድ ቦታ ብቻ አይደለም፣ በብዙ ክፍለ ከተማዎች በአዲስ አበባ ላይ የግብር ናዳ፣ እኔ መቀጫም አልለውም ናዳ ነው። አንዳንዶቹ ዋጋውን እንደነገሩኝ በቪዲዮም የተላካለ ሰሞኑን በስፋት እንመጣበታለን።
የብዙ ኢትዮጵያውያን ብሶት የአዲስ አበባ ነዋሪ ብሶት ስለሆነ ተጠራቅሟልና በደንብ እንሄድበታለን። አዲስ አበባ ላልከው በደንብ ገብቷል። ፋሲል ናላውን አዝሮታል። ከ4 ኪሎ ከካሳንቺስ ከብዙ ከአዲስ አበባ ዋና ከእምብርቷ ላይ የተነሱ ነዋሪዎች እኮ የአዲስ አበባ የኋላ ኪስ እምብርት ላይ ኋላ ኪስ ዙሪያ ጥምጥም ወስደዋቸው ጫካ ውስጥ አስቀምጠው ሚላስ የሚቀመስ የለም። አንዳንዱ መብራትም ውሃም የሌለበት ቤት ውስጥ ነው ወስደው ያጎሯቸው እና አዲስ አበባ በደንብ ተነክቷል። ነገር ግን በተደራጀ መንገድ እንዲህ አይነት የተቃውሞ ድምፅ ለማሰማት ህዝባዊ እምቢተኝነት ለማምጣት ብዙ ችግሮች አሉ። ያ እንግዲህ ወደፊት ምናልባት ራሱ ህዝቡ ጥሩ መሪዎችን ከውስጡ አውጥቶ ችግሩን ይፈታል። በሂደት እናየዋለን። ይሄ በፋኖን በተመለከተ ዛሬ የአማራ ፋኖ ብሔራዊ ኃይል ምስራቅ ቀጠና ምኒልክ እዚያ ያወጣው መግለጫ ነበረ። አማራን በአማራ የኦህዴድ ብልጽግና የሽመልስ ስታይልን ብለው በባንኩ ያቃተንን በታንኩ ያቃተንን በባንኩ ሞክረው በሚል አንድ ያወጡት ፖሊሲ ተግባራዊ ለማድረግ እየተሞከረ ነው ብለው በተለይ የመሬት ሽያጭ በአማራ ክልል የሚገኙ የብልጽግና ካድሬዎች የብልጽግና ሚሊሻዎች አድማ ብተና መሬት እየተቸበቸበ ነው አሉ። አንዳንድ ከፍተኛ ወታደራዊ አዛዦችም አሉ። ፋኖ አበበ ፈንታው ዛሬ ላይ እንደገለጸው መግለጫውን ተንተርሶ ያሉት ነገር አለ። የፋኖ ኃይሎች የአማራ ህዝብ የገጠመውን ፈተና የህልውና ጥያቄ ለመመለስ ፋኖ ተሰማራ ካሉ በኋላ በተለይ ከሐምሌ 2015 በኋላ በክልሉ ለትምህርት ቤት መስሪያ ለሆስፒታል መስሪያ የተባሉ ቦታዎችን እየቆነጠሩ ካድሬውን ከፋኖ ጋር ለማዋጋት ሚሊሻውን ከፋኖ ጋር ለማዋጋት ቦታ ሰጥታችሁ መሬት የቸበቸባችሁ ግን ተጠያቂ ትሆናላችሁ። በተደጋጋሚ ያስጠንቅቀናል። አሁንም መሬት መግዛት፣ መሸጥ፣ መለወጥ በተለይ የህዝብን መሰረታዊ እንትን የሚሰራባቸው ቦታዎች ላይ መሰረተ ተቋማት ላይ የተመሩ ቦታዎችን እየቆረሳችሁ የምትሸጡ የብልጽግና ካድሬዎች ታረሙ ተብለዋል። ከነፃነት በኋላ ከ2015 ወደዚህ በሊዝ ክራይ በተለያየ መንገድ መሬት የቸበቸባችሁ ሰዎች ተጠያቂ ትሆናላችሁ። ገዢዎችም ንብረቱ የእናንተ አይሆንም ብለዋል። ፋኖ አስጠንቅቀዋል። ብዙዎች የፋኖን ጥሪ ተቀብለው ተግባራዊ አድርገዋል። ነገር ግን በብልጽግና ውስጥ ጨዋታ አለ። በጥቅም የመያዝ የማታለል አሁን የኦህዴድ ብልጽግና የሚሰጠውን ምስለኔ አስተዳደር አማራ ክልል ውስጥ አለ። አረጋ ቢጤዎቹ ከታች የወረደው በተለይ የላይኛው ከፍተኛው ካድሬ ጥቅም ስለሚያገኝ እንደ ትኩስ ድንች ወደ መካከለኛው ያርደዋል። መካከለኛው ለታችኛው በቀበሌ በወረዳ በዞን አንዳንዶች ያሉት ግን የፋኖን ትግል ደግፈው